ኢየሱስ ክርስቶስ ይጠራችኋል። አሜን። ድንበት ዘንድ ለሰው ልጆች የተሰጠ ስም አንድ ስም ነው። ስለኛ ኃጢአታችንን የወሰደ መርከምነታችንን የወሰደ ባርነታችንን የተሸከመ አሜን። እሱ ቁስል እኛ የተፈወስንበት ስም አንድ ስም ነው። ወገኖች ስሙን፣ ይህ ስም የናዝሬቱ ኢየሱስ ይባላል። ከዚህ በኋላ እራት ምን እንደምትበላ ዋስትና የለም። ወገኔ ስማኝ፣ የመዳን ቀን አሁን ነው። የሰው ልጅ ጭንቅላት እጅግ ብቻ በምታስበው ወገኔ ኢየሱስ ክርስቶስ የሚባላለ የዘላለም ሕይወት የሚሰጥ ከኃጢአት ሁሉ የሚያነጻ ሃይማኖት የማይገድበው ጥላቻ የማይገድበው ዓለምን ሁሉ የወደደ በእሱ ቁስል የተፈወሰ እርሱ ይጠራችኋል። ኑ ወደ እኔ እናንተ ሸክማችሁ የከበዳችሁ በኃጢአት ያላችሁ በእስራት ያላችሁ በተለያየ ነገር ያላችሁ ኑ እናንተ ወደ እኔ ይላችኋል። የተወጉ የምህረት እጆቹን ዘርግቶ ይጠራችኋል። ኢየሱስ ዛሬም ነገር እናንተን ይጠራል። እነሆ ይህ የመጨረሻው ዘመን ነው። ምድር ኤክስፔሪየንሷን ጨርሳለች። ያላትን ሪሶርስ ጨርሳለች። ምድር ያላትን መስጠት አቁማለች። ኢየሱስ ሊመጣ እነሆ በደጅ ነው። ወገኔ ስማኝ፣ ይሄ ቀልድ አይደለም። ኖርማል ነገር ሊመስል ይችላል። እንደ ሞኝ ልንቆጠር እንችላለን። ግን በሕዝብ ፊት የመሰከረልኝ በአደባባይ የመሰከረልኝ እኔ በመላእክት ፊትና በአባቴ ፊት እመሰክርለታለሁ ይላል። ይህ የምስራች ወንጌል ሐዋርያት የመሰከሩት ስም እነ ዮሐንስ በዘይትና በበረዶ የተቀቀሉበት ስም እነ ያዕቆብ አንገታቸውን የተቀሉለት ስም የናዝሬቱ ኢየሱስ ክርስቶስ ፍቅር ነው። ከዚህ ፍቅር አለ ጳውሎስ ሲናገር ማን ነው የሚለየኝ አለ። ችግር ነው፣ መከራ ነው፣ ማጣት ነው፣ ጉስቅልና ነው። ከዚህ ሁሉ ችግር የሚያሳርፈው ኢየሱስ ክርስቶስ ነው። ወገኔ ስማኝ፣ ይህ የመጨረሻው ዘመን ነው። እነሆ ኢየሱስ ሊመጣ በደጅ ነው። በእጃችሁ ምን አለ? በር ሳይዘጋ ተጠርታችኋል። ኢየሱስ ሲናገር እንዲህ አለ፣ እኔ የዓለም ብርሃን ነኝ፣ በእኔ የሚያምን ሁሉ የዘላለም ሕይወት አለው፣ ያላመነ ግን አሁን ተፈርዶበታል ይላል። ወገኔ ከፍርድ የምታመርጠው አሁን በሚባል ጊዜ ነው፣ በዚህ ደቂቃ ነው። ከዚህ በኋላ ላለው ጊዜ ዋስትና የለም። እኛ ዋስትናችን የናዝሬቱ ኢየሱስ ክርስቶስ ነው። ሰዎች ከሕግ ኃጢአት ከሕግ ባርነት ነፃ የወጡት ጸጋ በሆነው በናዝሬቱ ኢየሱስ ክርስቶስ ነው። እርሱ እውነተኛ ግሬስ ነው፣ እውነተኛ ላይፍ ነው፣ እውነተኛ ትሩዝ ነው። ኢየሱስ ያድናል። መዳን በማንም የለም። ድንበት ዘንድ ለሰው ልጆች የተሰጠ ስም አንድ ስም ነው፣ የናዝሬቱ ኢየሱስ ክርስቶስ ይባላል። ወገኔ ከዚህ በኋላ ሀሳብ ምንድን ነው? ከዚህ በኋላ ምን መሆን ነው የምትፈልገው? አካውንት ላይ ያለ ብር ዋስትና ሊሆን አይችልም። አንድ ዶክተር ዋስትና ሊሆን አይችልም። ያለ እቅድ ዋስትና ሊሆን አይችልም። ሊፈጸም ይችላል፣ ላይፈጸም ይችላል። የሁሉ ዋስትና ግን የዘላለም አባት የሆነው ሕያው የሆነ ሰማይና ምድርን ያለ ምሰሶ ያጸና የናዝሬቱ ኢየሱስ ክርስቶስ ይጠራቸዋል። ኑ እናንተ